ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን አርቲስት ማራማዊት አባተ በፒኤስጂ እና አርሰናል ጨዋታ ላይ ባደረገችው የውርርድ ግምት 300,000 ብር ማሸነፏ ይታወቃል። አርቲስቷ ገንዘቡን ወደ ግል አካውንቷም ወይም ወደ እምነት ተቋም ለማስገባት እንደማትፈልግ ገልጻ ምን እንደምታደርገው የህዝብ ሐሳብ ጠይቃ ነበር። ይህን ተከትሎ በርካታ የማህበራዊ ሚዲያ ተጠቃሚዎች ገንዘቡ በከባድ ችግር ላይ ለምትገኘው አንጋፋዋ ተዋናይት ቤዛነሽ አያሌው ቢሰጥ መልካም ነው የሚል ጥሪ ያቀረቡ ይገኛሉ። በቅርቡ ቤዛነሽ አያሌው መጠለያታ በከፍተኛ ችግር ላይ መሆኗን በቲክቶክ ገጿ በኩል በሐዘን ስሜት ገልጻ ነበር። በዚህም ምክንያት የማራማዊት የ300,000 ብር ሽልማት ለአንጋፋው አርቲስት እንዲበረከት የሚጠይቅ ድምጾች እየበረከቱ ነው። ማራማዊት አባተ በዚህ ጉዳይ ምን ውሳኔ ተወስናለች የሚለው ጥያቄ የብዙዎችን ትኩረት ስቧል። የአርቲስቷ ውሳኔ በቀጣይ ቀናት በስፋት ሊከተል ይችላል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ላይክ ያላደረጋችሁ ላይክ ያድርጉ። ሰናይ ቀን